እዚህ ውስጥ አይደለም እና ረስቱም ምን አላቸው ለሹማምንቱ ለትልልቅ ባለስልጣኖች የዚህ ሰው ንግግርን አያችሁ እንዴት እንደሚናገር የዚህ ሰው ማለት ነው ጥንካሬን አያችሁ የዚህ ሰው ማለት ነው በራስ መተማመንን አያችሁ አላቸው ሹማምንትና የነበሩ ሰዎች ምን አሉት አይ ይመስለናል የዚህ ማለት ነው ውሻ ንግግር ቀልብህን የሳበ ይመስለናል እምትከተለውን እምነት ትተ እሱ ማለት ነው ወደሚለ እምነት ያዘነበልክና እምትከተል ያለ መከተል የፈለክ እንደውን እኛ በመናምነው ጌታ እንጠበቃለን አዑዙ ቢላሂ አለ ረስቱም እንግዲህ ስልጣን መጥፎ ነገር ይሻላል ስልጣን የቀመሰ ሰው ያሳብደው እዚህ ነው ብዙ ጊዜ መሪ ሆነው በስልጣን በዓለማችን ላይ የተቀመጡ ሰዎች በተለይ አፍሪካን የሚመሩት አላውርድ የሚሉት ወንበሯ ተጣፈጣለች ከቀመሷት ተነሱ አታሰኝም አላህ ይጠብቀን ለኪን ሙስሊሞች እንደዛ አይደለም እዛ እኮ ነው በሆነ ጦርነት ላይ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ጦርነት እየመሩ እንግዲህ ኻሊድ ይዘው የገቡት ጦር ሁሌም አሸናፊ ነው በአላህ Subhanahu Wa Ta'ala ፈቃድ ነገር ግን የጦሩን ማለት ነው አካሄድ ስልቱን ለመቀየር የጦር መሪውን መቀየር ስለፈለጉ ዑመር ረዲየላሁ ዐንሁ ደብዳቤ ላኩ ወዴት ወደ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ደብዳቤው ምን ነበር የሚለው ኻሊድ ኢብኑ ወሊድ ይሄ ደብዳቤ በደረሰ ሰዓት የጦር አመራሩን ማለት ነው ለቃ ለአቢ ዑበይዳ ኢብኑ አልጀራህ ረዲየላሁ ዐንሁ እንድታስረክባለው ኻሊድም ወረቀቱን አብዲያኒን ካነበቡ በኋላ ጦርነቱን ከመሩ በኋላ ወርደው ማለት ነው ናሉት አባ ዑበይዳ ይሄ ደብዳቤ ከዑመር ደርሶኛል ከአመራር ወርጄ ማለት ነው ላንተ ቦታውን እንድሰጥም አዞኛል አላችሁ የሚሰሩት ለአላህ ስለሆነ የሚፈጉትም የአላህን ውዴታ ማግኘት ስለፈን ያኒ ስለነበር የቦታ ሽሚያ የስልጣን ሽሚያ ስለማያውቁ ያኒ በቀልብ ሰሊም ኻሊድ ከጦር አመራር ወርደው አባ ዑበይዳ ረዲየላሁ ዐንሁ የጦር መሪ ሆኑ ይሄ ነው እስልምና ይሄ ነው መሪነት ለዛም ነው ዓለምን ማንቀጥቀጥ በሄዱበትም ቦታ ሽንፈት ሳይሆን ማለት ነው ማሸነፍን አላህ የሚረዝቃቸው አላህ يوم كنا أعزاء እና ረስቱም የሰዎቹን አቋም ሲያይ ስልጣንም አለች ወንበርም አለች ለረብዒ ብን ዓምር ምን አለው እንግዲህ ያልከውንም ሰምተናል የፈለከውንም ማለት ነው የምትፈልገውም ነገር ገብቶናል ነገር ግን እንዳስብበት ከሹማምንቶችም ጋር እንድነጋገርበት እዚህ ካሉትና በተለያየ ማለት ነው ሀገር ላይ የኔ ሆነው የሚሰሩትንም ማለት ነው እስከ አውሪቻቸው የሆነ ሐሳብ ላይ ደርሰን መልስ እስክሰጥ ድረስ እንግዲህ ያውስ ጊዜ ስጠኝ አለው ጊዜ የተጠየ ረብዒ ብን ዓምር ረዲየላሁ ዐንሁ ረስቱም ማለት ነው እንግዲህ የፐርሻ ትልቁ መሪ ጊዜ ስጠኝ እያለው ነው ቅድም ያልነውን አትርሱ ያህያ ብን ሙዓዝ ያሉት على قدر خوفك من الله يهابك الناس بالله لك الله لا بالله لك فراتشا مالن يزان ياكل ነው ሰዎች የሚፈሩት ربعي بن عامر ምን አለው እንግዲህ ያውስ ማለት ነው ስንት ቀን ነው የምትፈልገው አንድ ቀን ነው ሁለት ቀን ነው አለው አይ አንድ ቀንና ሁለት ቀንማ ማለት ነው አይበቃኝም አሁን እንግዲህ ይደራደር ጀመር አንድ ሰው ነው ይታያችሁ ربعي بن عامر ገለውትም እንደፈለጉ ቆራርጠውትም መጣል ይችላሉ ነገር ግን ሱብሃንአላህ በውስጥ ያላህ ፍራ ያለው ፍራቻ ጠንካራ ለአላህ በውስጥ ያለው ለአላህ መገዛት ብርቱ ስለሆነ ያ ረስቱምና ከረስቱም ጋሉትም እንዲፈሩት እንዲከተከቱለት አደረጋቸው ሁለት ቀንማ አንድና ሁለት ቀን አይበቃንም እንደው ከዛ የበለጠ ቀን ስጠን አለው
ما سن لنا رسول الله صلى الله عليه وسلم أن نؤخر القتال أكثر من 3 ليال إنيا طورنت لمكتم نبي عليه الصلاة والسلام يلاكن اندوم بهيوتاچو بالو بساعات كسوس كم بلاي مالنو اندنا زغي لطلات غيزي اندنسط الفقدولنم مالو كسوس كم بلاي ليسط አልችልም ስለዚህ 3 ቀን አለክ በዚህ 3 ቀን ውስጥ ማለት ነው አስበህበት አውርደያን አውርተህበት መዝና አውርደ መልሱን ስጠኛል ያ ካልሆነ ኢማ الاسلام واما الجزيه واما القتال واسلمنا مقبل ወይንም እስልምናን አልቀበልክም ካልክ ደግሞ አንተና ምትመራቸው ሰዎች ግብር ልትከፍሉ ያ ካልሆነ ግን ልንጋደላችሁ አስብና ስጠኛል ይሄንን እስክታደርግ ግን አራተኛው ቀን ላይ እኔና አንተ ሌሎች አንተ ለመዋጋት የመጣን ሰዎች እንዳይዋጉ ቃል ገባህልሃለሁ አለው ሩስቱም አሁንም ገረሙ አንድ ሰው ነው ግን እንደ ጀማዓ ነው የሚያወራው እንደውም ማለት ነው ሰዎች እኔን እንዳይዋጉኝ ቃል የምትገባልኝ አንተ ነህ እንዴ አለው ማን ሆነ ነው ቃል የምትገባው هل انت سيدهم አንተ ማለት ነው ሰይዳቸው ነህ የበላያቸው ነህ መሪያቸው ነህ ሲለው አያለው እኔም ከተራ ወታደሮች አንዱ ነኝ ነገር ግን እኛ ሙስሊሞች ምሳሌያችን የአንድ አካል ምሳሌ ስለሆነ የበታቻችን አንድ ነገር ምሉ ያለ እንደውም የበላያችን ይፈጽሟል የአንድነታችን ነው አለ ስለዚህ ያለክ 3 ቀን ነው አስበበት ያንን ካደረክ እስልምናን ከተቀበልክ እንመለሳለን እገዛም ከፈለክ በሌሎች ላይ ማለት እናግዛለን አይ እገዛ አልፈልግም ብለህ ማለት ነው ተብቃቃህ እንደሆነ ማለት እንተዋለን ያ ካልሆነ ማለት ነው ጂዚያ ልትከፍል ወይንም ልንጋደል መጨረሻ ታሪኩ እንግዲህ ሰፊ ነው እሱም የሚመራቸው አሻፈረኛሉ ጦርነትንም ገጠሙ የሩስቱም ጦሮች ማለት ነው 250,000 በላይ ናቸው ሙስሊሞች ደግሞ ይዘው የወጡት በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የሚመራው የጦር ቁጥር ደግሞ 30,000 ብቻ ነው የቁጥር ብዛት አይደለም ለዛም ነው ሰሃቦች ረዲየላሁ ዐንሁ ሁነይን ጦርነት ለት ቁጥራቸው ማለት ነው ከድሮ በስቶ ባዩበት ሰዓት ከፊላቸው ለከፊላቸው ምን አሉ ዛሬ ቁጥራችን በማነሱ ብዙ ነን አንሸነፍም አሉ الله እቺ ቃል ብቻ እናደደችው አስቆጣቸው الله ተቆጣ يقول ربي جل وعلا في سورة التوبة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين ويوم حنين محمد የሆነይን ጦርነትን ዘመቻን አስታውስ ንገራቸው إذ أعجبتكم كثرتكم የቁጥር ማለት ነው ብዛታችሁ እናንተን ባስተነቃችሁ ጊዜ አላህ እናንተ በቁጥራችሁ ትንሽ ሆናችሁ የውመ በድር ማለት ነው እኔ አላገስኳችሁም ብሎ ይገስጻቸው ጀመረ አላህ Subhanahu Wa Ta'ala ምድር ነበር የጠበበቻቸው የቁጥር መብዛት አይደለም እኛ ሙስሊሞችን የሚያስፈልገን ወይንም ብዙ መዘጋጀትም አይደለም እኛ ሙስሊሞችን የሚያስያኒ ማለት ነው የሚያስፈልገን እኛ ከአላህ ጋር ያለን ጠንካራ አላቃ ነው ለኛ ሙስሊሞች የሚያስፈልገን ያ ማለት እኛ ሙስሊሞች ዝግጅት ያስፈልገንም ማለት አይደለም
ግን የኛ ዝግጅት ትልቁ በውስጣችን ያለን የአላህ Subhanahu Wa Ta'ala ፍራቻ ባለን ፍራቻ ልክ አላህን ባከበርነው ልክ ነው ሰዎችን የሚያከብሩን አላህን በፈራነው ልክ ነው ሰዎችም እኛን የሚፈሩን ያ ካልሆነ ግን የኛ ቁጥር ዛሬ ላይ ይጨመረልን ያደረገልን ነገር አለ غዛ ዛሬ ለብቻን ፍዳን ያየች ነው ሙስሊም ወንድሞቻችን ሙስሊም እህቶቻችን አባቶቻችን ትንንሽ ልጆቻችን ማለት ነው እያለቁ ነው የሙስሊሙ ቁጥር በዓለም ላይ 2 ቢሊዮን ደርሶ ቁጥር ተቀሞናል والله በቁጥር ቢሆን ኖሮ አይዋጉንም ነበር ነገር ግን የቁጥር ጉዳይ አይደለም ነገር ከአላህ ጋር ያለን አላቃ ነው አልহামዱሊላህ ሰዓድ ኢብኑ ወቃስ ረዲየላሁ ዐንሁ 30,000 ጦር ይዘው ቃዲሲያ እንደ ሂጅራ ቆጣጠር ሙሐረም ወር ላይ እንደ አርጂ 14ኛው ወር ላይ 30,000 ጦር ለ200,000 ጦር ተጋጥመው ሙስሊሞች የበላይ ሆነው ቃዲሲያን ምን አደረጉ ተቆጣጠሩ يوم كنا اعزاء የበላይ በሆን ነበርንበት ሰዓት ስለዚህ ታሪኩን ዛሬ መለያን ያነሳውበት ምክንያት اخواني ሁላችንም አላህን እንፍራ ለአላህ ራሳችንን ማለት ነው ነንበርክክ የዛን ጊዜ ወደ ቀደምት ማለት ነው ክብራችን ግርማ ሞገስነታችን መመለስ እንችላለን አላህ Subhanahu Wa Ta'ala እሱን ፈርተው እሱን ታዘው ወደ ነበራቸው ክብር ከሚመለሱ አላህ Subhanahu Wa Ta'ala ሰዎች አላህ ያድርገን አላህ ወንድሞቻችንን في غزة وفي غير غزة وفي قطريان في قطريان بتيتنيوم عالم لا مسلمون الله سبحانه وتعالى يعجزوا يتممون الله يفوسوا يعني ما لأنه يتراقوتن الله يلبسوا يعني يترابون الله يبلع تطاو يراقون الله يقرب لن يكبدون الله يقلل لن بزي ساعة موتود كزيش دنيا ودا آخرة هيدوتن هل الله يتاركاتشو بغرغر على اللوتن هل الله يعني ما لأنه غرغراتشون الله يقرأ اللاتشو يتجنقوتن هل الله جنكتاتشون سمتو من الله شستاتشو الله غزالي وندموچاچنن الله ينسراچو ጥንካሬ ይስጣቸው ያብላቸው ያጠጣቸው ከጎናቸው ላይ ይበላቸው አላህ Subhanahu Wa Ta'ala الله በጠላቶቻቸው ላይ በላይነትን ይስጣቸው اللهم اشف مرضاهم وتقبل شهداءهم وداوي جرحاهم وتقبل شهيدهم يا رب العالمين اللهم انصرهم على أعدائهم وأعدائك يا رب العالمين اللهم أعز دينك وكتابك وهدي نبيك محمد صلى الله عليه وسلم وهذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين مجرد الشاطيك لملسا إن شاء الله شلمات يا ربعي بن عامر راسي من الشعب قدي يا سكا عرات بيت ميد مش كشوالي فعلا ما يتقن كل يتزافر جزاكم الله خيرا بمسافاج سكا عرات ميد مش ربعي نوت ربعي عامر الأسدي التميمي ربعي بن عامر بن خالد بن عمرو الأسدي التيمي رضي الله عنه وارضاه التميمي التيمي قدي سمى السلطان إن شاء الله شلمات عنك
እና ኢንሻአላህ ተዓላ ኢኽዋኒ ሁሌም አደራ መላችሁ ዲናችሁን ተማሩ ወላሂ ዲን ምን ያኒ ዲን ያለበት ቦታ ዲን ያለበት ሀገር ሁሌም ወንጀል انبزام يلم لذان ابن قيم الجوزي رحمة الله عليه وإذا ظهر العلم في بلد أو محلة قل الشر في أهلها وإن خفي العلم ظهر هناك ظهر الفساد ظهر يعني الشر والفساد ابن قيم الجوزي رحمة الله عليه بعند هجر وإنم بعند بوتاوست أوقات مالن يتاينا سوّج أوقات نميمارو الزاقل لا أوقات ميكاين الزابوت على أوقات ميكاين مالن ميكاين كهونا بزاج حاجر بمينورو سوّج وست مالن نا حاجر وست وانجل أينورم وينم وانجل تنشنالو نجرجن أوقات بعند حاجرنا بعند بوت على يتدبك عندون ظهر الفساد ظهر الشر والفساد بزابو تاميون بزاجر وسط مالنا شرم يتلايو فسادوش من يونالو ينصرف فالو يبزال سلازي شر لما كلاكل بعند بوتا شر لما كلاكل بعند هاجرلا فساد المالنا عندها السراج لما درك بعند بوتا فساد عندها السراج بعند هاجرلا مفلقوا بعلم الشرعي عندهم بليلاش أو يعني دنياهم أو كتن راسن مجنبات لذين مغلي لو تعطش والله عدرا ملو دينكم تمارو دينكم لزان حسن البصري رحمة الله عليه من يلالو يا ابن آدم دينك فإنه هو لحمك ودمك إن سلم لك دينك سلم لك لحمك ودمك أنت يا عدام لج دينهن أطبق يهز لمن دينك سجاهم دمك نو سجاهم يعني دينك كله نجر مالنو نسعى ونلكنا نسعى وطالك اندام دمهم سجاهم سلام يوطالها لنا سلزي ديناتشن دماتشنم سجاتشنم دماتشنم سجاتشن انديون دقمو من مياي مفلقوانا انمارا والله ألف ما ناوكو كونا ألف بلن النجمر قرآن مالنا ما ناوكو كونا قرآن النمار والله دين بوكت يا مرال دين سينور كل نجر وبتنا على اللند لزمنا علماء السلاء إمام الشافعي رحمة الله عليه سلا علماء يسينا قالوا من يلالو العلماء سراج الأرض علماء وشلمين وربات حجر برحنا تشالوا هذا وبالله التوفيق سيبزان ياكل الشمس ياكي كلاكو إن شاء الله تعالى تيكم نجرجناهم بان الصالح قرقل ياك هنا بيروان يتيك مفتيحو عند جماعة ساون كلهم عند راسو مجمع እያንዳንዱ ራሱን ማስተካከል ከቻለና ራሱን ያስተካከለ አላህ በሚፈልገው መልክ ማለት ነው የሚጓዝ ከሆነ ወደዛ የማይደረስበት ምክንያት የለም ሳቦችና ከነሱ በኋላ የመጡ ትውልዶች ለትልቅ ደረጃ የደረሱበት ምክንያት ትልቁና ዋናው ምክንያቱ ነገርን ከራሳቸው ስለጀመሩት እኔ ራሴን ማስተካከልና አላህ በሚፈልገው መልኩ ራሴን አንጂ አላህ በሚፈልገው መልኩ መጓዝ ከቻልኩኝ የቤት ስራውን ከራሴ ከጀመርኩኝ ኢንሻአላሁ ተዓላ ወደዛ ትውልድ ማለት ነው መመለስ ይቻላል ግን የቤት ስራ የሚጀምረው ከራስ ራስን መጠየቅ እኔ ከአላህ ጋር ያለኝ አላቃ ምን አይነት ነው እኔ አላህ ማለት ነው በውስጥ ያለው ቦታ ምን